የታፈነችው ሕፃን ማዴሊን ማካን በፖርቹጋል ምሽት የቀረው ሚስጥር። እንደ አውሮፓውያን አቆጣጠር ግንቦት 3 2007 ዓ.ም በፖርቹጋል ውብ በሆነች ፕራያ ዳ ሉዝ የሽርሽር ስፍራ አንድ ቤተሰብ በደስታ እረፍቱን እያሳለፈ ነበር። ነገር ግን በዚያ ምሽት ከምሽቱ 4 ሰዓት አካባቢ ዓለምን ለዓመታት የሚያነጋግር አንድ አስደንጋጭ ክስተት ተፈጠረ። የ3 ዓመቷ ሕፃን ማዴሊን ማካን ወላጆቿ አጠገቧ ባሉበት ሆቴል ውስጥ ተኝታበት ከነበረው አልጋ ላይ ያለምንም ምልክት ጠፋች። የታፈነችው እንዴት ነው? ወይስ ወላጆቿ የሚደብቁ ሚስጥር አለ? ዛሬ የዚህችን ሕፃን ዕጣ ፈንታ በወንጀል ፈለግ እንመረምራለን። ያ አስከፊ ምሽት የማዴሊን ወላጆች ከልጆቻቸው ጋር ከክፍላቸው 50 ሜትር ርቀት ላይ በሚገኝ ምግብ ቤት እራት እየበሉ ነበር። በግማሽ ሰዓት እየመጡ ልጆቻቸውን ይፈትሹ ነበር። ከምሽቱ 4 ሰዓት ላይ እናቷ ኬት ልጆቹን ልትፈትሽ ወደ ክፍሉ ስትገባ ግን አንዳች የሚረብሽ ነገር ተመለከተች። የማዴሊን አልጋ ባዶ ነበር፣ መስኮቱም ተከፍቷል። ኬት እየጮኸች ወደ ጓደኞቿ ሮጠች። ማዴሊን የለችም፣ አንድ ሰው ወስዶባታል። ምርመራውና የተቃረኑ መረጃዎች። የፖርቹጋል ፖሊስ ምርመራውን ጀመረ። ነገር ግን ብዙ ስህተቶች ተፈጽመው ነበር። የወንጀሉ ስፍራ በደንብ አልተጠበቀም። ብዙ ሰዎች በክፍሉ ውስጥ በመመላለሳቸው አሻራዎች ጠፍተው ነበር። በመጀመሪያ ፖሊሶቹ ወላጆቿን ጠረጠሩ። ልጃቸው በአጋጣሚ ሞታባቸው አስክሬኗንም ደብቋል የሚል ክስ ቀረበባቸው። ነገር ግን ይህንን የሚያረጋግጥ ምንም አይነት ጠንካራ ማስረጃ አልተገኘም። የታሪኩ ፈለግ ወደ ሌላ አቅጣጫ መዞር ጀመረ። ከዓመታት በኋላ የጀርመን ፖሊስ አንድ አዲስ ተጠርጣሪ ይፋ አደረገ። ክርስቲያን ብሩክነር የተባለ ግለሰብ በዚህ አካባቢ በወቅቱ ይኖር እንደነበር ተረጋገጠ። ይህ ሰው በልጆች ላይ በሚፈጽመው ጥቃት ቀደም ሲል ወንጀለኛ የነበረ ነው። ምንም እንኳን ፖሊሶች ማዴሊን መሞቷ እንደሚጠረጥሩ ቢገልጹም አስክሬኗን እስካሁን አላገኙም። በየዓመቱ ማዴሊን ነኝ የሚሉ ወጣቶች በተለያዩ ሀገራት ብቅ ይላሉ። ነገር ግን የዲኤንኤ ምርመራው ሁሉንም ውድቅ ያደርገዋል። ማዴሊን ዛሬ በህይወት ብትኖር የ23 ዓመት ወጣት ትሆን ነበር። እስከ ዛሬ ድረስ ቤተሰቦቿ ተስፋ አልቆረጡም። እናንተስ ምን ይመስላችኋል? ማዴሊን አሁንም በህይወት ትኖር ይሆን? ወይስ እውነቱ ከፖርቹጋል አፈር በታች ተቀብሮ ቀርቷል? ስለ ማዴሊን ያላችሁን አስተያየት በኮሜንት አጋሩኝ። የወንጀል ፈለግ እንዲመረመርላችሁ የምትፈልጉ ሌላ ታሪክ ካለ ጥቆማችሁን ስጡን። ለዛሬው አበቃን። ሰላም ቆዩ።